ቼልሲ ከአርሰናል የሳምንቱ ተጠባቂ ጨዋታ። በ13ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር በስታንፎርድ ብሪጅ ቼልሲ ከአርሰናል ዛሬ የሚያደርጉት የለንደን ደርቢ በጉጉት ይጠበቃል። ምሽት 1 ሰዓት ከ30 በሚከናወነው ጨዋታ ሁለት የለንደን ክለቦች የሚያደርጉት ፍልሚያ ተጠባቂ ነው። በሊጉ አንደኛና ሶስተኛ ደረጃ ላይ የሚገኙት ሁለቱ ክለቦች በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ተጋጣሚዎቻቸውን ማሸነፋቸው ጨዋታውን የበለጠ ተጠባቂ አድርጎታል። አርሰናል በሊጉ ባደረጋቸው 12 ጨዋታዎች 9ኙን በማሸነፍና ሁለቱን አቻ በመውጣት እንዲሁም አንድ ጊዜ ብቻ በመሸነፍ በ29 ነጥብ ሊጉን እየመራ ይገኛል። የምዕራብ ለንደኑ ቼልሲ በበኩሉ በ23 ነጥብ ሶስተኛ ደረጃ ላይ የሚገኝ ሲሆን በታላላቅ ጨዋታዎች ላይ የሚያሳየው እንቅስቃሴ ለአርሰናል ብርቱ ተፎካካሪ ሊሆን እንደሚችል ተገምቷል። የከተማ ተቀናቃኞቹ በታሪካቸው 195 ጊዜ የተገናኙ ሲሆን 77 ጊዜ አርሰናል ሲያሸንፍ ቼልሲ 66 ጊዜ አሸንፏል። 56 ጊዜ ደግሞ በአቻነት ጨዋታቸውን አጠናቀዋል። አርሰናል የነጥብ ልዩነትን ለማስቀጠል እንዲሁም ቼልሲ በሊጉ የፉክክር ሂደት ውስጥ ለመቆየት የሚያደርጉት ፍልሚያ ይጠበቃል። ባለፉት ዓመታት 6 ጊዜ ወደ ስታንፎርድ ብሪጅ ያቀኑት መድፈኞቹ አንድም ጊዜ ሽንፈት ያላስተናገዱ ሲሆን አርሰናል ለመጨረሻ ጊዜ በቼልሲ ሽንፈት የገጠመው በ2021 ነሐሴ ወር ላይ ነበር። አርሰናል እና ቼልሲ ያሉበት ወቅታዊ አቋም በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ባርሴሎና እና ባየር ሙኒክን አሸንፈው መምጣታቸው ከደርቢነት ባለፈ ጨዋታውን እንዲጠበቅ የሚያደርገው ክስተት ነው። አጀማመሩ ያን ያክል ጠንካራ ባይሆንም አሁን ትክክለኛውን መንገድ ያገኘው የሚመስለው ቼልሲ በሁሉም ጨዋታዎች ከባለፉት 11 ጨዋታዎች 9ኙን አሸንፏል። አርሰናል በዚህ ዓመት ባደረጋቸው ሁሉም ጨዋታዎች የተሸነፈው በአንድ ጨዋታ ብቻ ሲሆን ባለው የተጫዋች አማራጭም ይሁን የቡድኑ ጥራት አውሮፓ ላይ በቀዳሚነት የሚቀመጥ ስለመሆኑ ያደረጋቸውን ጨዋታዎች መመልከት ብቻ በቂ ማሳያ ሆኗል። ከ22 ዓመታት በኋላ ከፕሪሚየር ሊግ ዋንጫ ጋር ለመታረቅ ጠንካራ ጅምር ያደረገው አርሰናል ዛሬ ምሽት 1 ሰዓት ከ30 ላይ ከሜዳው ውጪ የሚያደርገው ጨዋታ አንድም ከተከታዮቹ ያለውን የነጥብ ልዩነት የሚያሰፋበት፣ ሁለትም ጠንካራ ጅማሮን የሚያስቀጥልበት እንደሚሆን ይጠበቃል። በምሽቱ ጨዋታ መሃል ሜዳ ላይ የወቅቱ ምርጥ አማካኞች ሞይሴስ ካይሴዶ እና ዴክላን ራይስ የሚያደርጉትን ትንቅንቅ ተጠባቂ ነው። በእርግጥ የ100 ሚሊዮን ፓውንዶች ከዋክብት ሚና የተለያየ ቢሆንም የቡድናቸው ሚዛን በመጠበቅም ይሁን ለአሸናፊነት በማብቃት የሚያሳዩት ነገር ከጨዋታው በፊት ትልቅ አጀንዳ እንዲሆኑ አድርጓቸዋል። ኢኳዶራዊው ካይሴዶ በዚህ ውድድር ዓመት የተቃራኒ ቡድንን የማጥቃት እንቅስቃሴ በማቋረጥ ሂደት ቀዳሚ ተጫዋች ሲሆን ዴክላን ራይስ ደግሞ በሁሉም የጨዋታ ክፍል በመገኘት የማይደክመው ልዩነት ፈጣሪ መሆኑን አሳይቷል። ከቆሙ ኳሶች በሚያስቆጥራቸው ግቦች አስፈሪ የሆነው አርሰናል ምንም እንኳን ገብርኤል ማጋሌሽን በጉዳት ቢያጣም በቻምፒየንስ ሊግ ሙኒክን ሲያሸንፉ ዩሪያን ቲምበር ከቆመ ኳስ ግብ ማስቆጠሩ ዛሬም በተመሳሳይ መንገድ ለቼልሲ ፈተና የሚሆንበት እድል ስለመኖሩ ሌላ ማሳያ ነው። ቡካዮ ሳካ እና ማርክ ኮኮሬል የሚያደርጉትን ትንቅንቅም ሌላኛው የሚጠበቅ ጉዳይ ሲሆን ክለቡን በተቀላቀለው ዓመት ድንቅ ብቃቱን እያሳየ የሚገኘው ኤስቴቫኦም ለመድፈኞቹ ተከላካዮች ፈተና እንደሚሆን ይጠበቃል። በተጠባቂው ጨዋታ ኮል ፓልመር ከጉዳቱ የተመለሰ ሲሆን ምናልባትም በቋሚነት ወደ ሜዳ ሊገባ ይችላል ተብሏል። በአርሰናል በኩል መጠነኛ ጉዳት የገጠመው አሌሃንድሮ ትሮሳርድ የመሰለፉ ነገር ያልተረጋገጠ ቢሆንም ካይ ሃቨርትዝ እና ቪክቶር ዮከሬሽም ከጉዳታቸው መመለሳቸው ይፋ ሆኗል። ጨዋታውን አንቶኒዮ ቴይለር በዋና ዳኝነት የሚመሩት ይሆናል። ውድ ተመልካቾች እንግዲህ የእንግሊዝ ፕሪሚየር ሊግን የ13ኛ ሳምንት ተጠባቂ ጨዋታ ቼልሲ ከአርሰናል የሚያደርጉትን ወደ እናንተ እያደረስን እንገኛለን። በእንግሊዝ ፕሪሚየር ሊግ የ13ኛ ሳምንት መርሃ ግብር በለንደን ደርቢ ቼልሲ በስታንፎርድ ብሪጅ አርሰናልን የሚጋብዝበት ጨዋታ እንግዲህ በጉጉት ተጠባቂ ሆኗል። እናንተም የዚህን መሰናዶ ፕሮግራም ኮፒ ሊንክ፣ ሼር፣ ላይክ በማድረግ እንድታዳርሱልን ወደ ሌሎች እንዲደርስና አጋርነታችሁን እንድታሳዩን እንጠይቃለን። ቼልሲ በፕሪሚየር ሊግ እስካሁን 12 ጨዋታዎችን አድርጎ በ7ቱ አሸንፏል። በሁለቱ ደግሞ አቻ ተለያይቷል። በ3ቱ ደግሞ ተሸንፏል። 12 ንጹህ የግብ ክፍያ በመያዝ 23 ነጥብ በመሰብሰብ ሶስተኛ ደረጃን ይዟል። ተጋጣሚ አርሰናል በበኩሉ በሊጉ ካደረጋቸው ጨዋታዎች በሁለቱ አቻ ሲለያይ የተሸነፈው በአንድ ጨዋታ ብቻ ነው። በሊቨርፑል ጨዋታ በፕሪሚየር ሊጉ የመጀመሪያ ጨዋታ ማለት ነው። በ9 ጨዋታዎች አሸንፎ 18 ንጹህ የግብ ክፍያ በመያዝም 29 ነጥብ በመሰብሰብ በፕሪሚየር ሊጉ አናት ላይ ተቀምጧል። አርሰናል ዛሬ ምሽት 1 ሰዓት ከ30 በስታንፎርድ ብሪጅ ከቼልሲ ጋር የሚያደርገውን ጨዋታ ካሸነፈ መሪነቱን ይበልጥ በማጠናከር ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማንሳት የሚኖረውን ተስፋ ከሌሎች ቡድኖች ጋር የተሻለ ያደርጋል።
ኤአይኤስ ስኮር.ኮም እንዳስነበበው ሁለቱ ቡድኖች ከ1995 ጀምሮ በ78 ጨዋታዎች ተገናኝተዋል። አርሰናል በ29 በማሸነፍ የበላይ ነው። ቼልሲ ደግሞ ማሸነፍ የቻለው በ26ቱን ብቻ ነው። በተጨማሪም ሁለቱ በታሪካቸው ያደረጉት 189 ጊዜ ጨዋታ አርሰናል በ74 ጨዋታ ሲያሸንፍ ቼልሲ ያሸነፈው በ60 ጨዋታዎች ነው። በ55 ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። ሁለቱ ቡድኖች ከተጠቀሰው አሃዝ ውስጥ 96 ጨዋታዎችን ያደረጉት በስታንፎርድ ብሪጅ ስታዲየም ነው። በዚህም አርሰናል በ46 ጨዋታ በማሸነፍ የበላይነቱን ወስዷል። ቼልሲ አርሰናልን ያሸነፈው በ26 ጨዋታዎች ብቻ ነው ይላል መረጃው። በ24 ጨዋታዎች ደግሞ አቻ ተለያይተዋል። ከ189 ጨዋታዎች መካከል ደግሞ 176ቱ ጨዋታዎች በፕሪሚየር ሊጉ የተደረጉ ሲሆን አርሰናል በ70 ጨዋታዎች ሲያሸንፍ ቼልሲ 54ቱን አሸንፏል። 52ቱ ጨዋታዎች ደግሞ በአቻ ተጠናቀዋል። የቼልሲው አለቃ ኤንዞ ማሬስካ ጨዋታውን አስመልክቶ ቅድመ ጨዋታ በሰጡት የጋዜጣዊ መግለጫ ጨዋታውን በውድድር ዓመቱ ከሚደረጉ ጠንካራ ተጫዋቾች አንዱ ነው። የአርሰናል ስብስብ ጥሩ ነው። እኛም እንዲሁም ጠንካራ ቡድን ሰርተናል። እኛ 12 ተጫዋቾችን ስናሰለፍ እነርሱ ማሰለፍ የሚችሉት 11 ተጫዋቾችን ብቻ ነው። የሜዳ ዕድላችንን በመጠቀም ተጭነን በመጫወት እናሸንፋለን ብለዋል። አሰልጣኝ ኤንዞ ማሬስካ ለስካይ ስፖርት ጨምረው እንደተናገሩት ኮል ፓልመር ከጉዳቱ ተመልሷል። የአርሰናል አሰልጣኝ ሚኬል አርቴታ በበኩላቸው ጨዋታው ብርቱ ፉክክር የሚደረግበት ነው። እግር ኳስ ወዳዱ የዓለም ሕዝብ በጉጉት የሚጠበቀው የለንደን ደርቢ ነው ብለዋል። እነሱ ቼልሲዎች በጣም ጥሩ አቋም ላይ ናቸው። ሊፈቱንም ቢችሉም ለጨዋታው ሙሉ በሙሉ ዝግጁ ሆነን በመቅረብ እናሸንፋለን ሲሉ ሚኬል አርቴታ ተናግረዋል። ጉዳት ላይ የነበሩት ካይ ሃቨርትዝ እና ቪክቶር ዮኬሬሽም ሊሰለፉ እንደሚችሉ ፍንጭ ሰጥተዋል። ጨዋታውን የ47 ዓመቱ ዳኛ አንቶኒ ቴይለር በዋና ዳኝነት ይመሩታል። ታዲያ የጨዋታውን ቁጥራዊ መረጃዎች እና ብሎም እስካሁን ያላቸውን አቋም አስመልክቶ በተንታኞች ማን ያሸንፋል የሚለው ምን አይነት ግምት ተሰጠ? እሱን ደግሞ ቀጥሎ እናስዳስሳችኋለን። ፕሮግራሙ የአርሰናልን እና የቼልሲን ወቅታዊ ተጠባቂ የእንግሊዝ ፕሪሚየር ሊግ 13ኛ ጨዋታ የምንዳስስበት ጥንቅር ነው። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ ወደ ሌሎች እንዲደርስ እንድታደርጉልን በድጋሚ በትህትና እንጠይቃለን። ቼልሲ ከአርሰናል እና የሌሎች እንግሊዝ ፕሪሚየር ሊግ ጨዋታዎች ግምት። በለንደን ደርቢ ቼልሲ አርሰናልን የሚያስተናግድበት የእንግሊዝ ፕሪሚየር ሊግ ጨዋታ ተጠባቂ ነው። ሁለቱ ቡድኖች በሳምንቱ አጋማሽ በቻምፒየንስ ሊግ ያስመዘገቡት ትልቅ ውጤት ተከትሎ ጨዋታውን ይበልጥ አጓጊ አድርጎታል። የቢቢሲ እግር ኳስ ተንታኝ ክሪስ ሱተን እዚህ ጨዋታ ላይ ትኩረት አድርጎ እንዲሁም ሌሎችንም ጨዋታዎች በማያያዝ ግምቱን አስቀምጧል። እኛም ወደ እናንተ ልናደርስ መተናል። የእሁድ ጨዋታዎችን ግምት ነው የምናስቀምጠው። ክሪስ ሱተን እንግዲህ በእሁድ ጨዋታዎች ግምቱ ዌስትሃም ከሊቨርፑል የሚያደርጉት ጨዋታ ላይ በቅድሚያ ትኩረት አድርጓል። ሊቨርፑል መሸነፉን የሚቀጥል ባይሆንም መቼ ማሸነፍ ይጀምራል የሚለው ግን ትልቅ ጥያቄ እንደሚሆን ይጠቆማል። ማንቸስተር ሲቲ ባለፈው ዓመት በተደጋጋሚ በመሸነፉ ውጤቱን ለመገመት ተቸግሬ ነበር ብሏል። ሊቨርፑል ምን ያህል ጥሩ ቡድን መሆኑን ከግምት ባለማስገባት አሁን ባለው አቋሙ መገመትን እመርጣለሁ ሲል የጠቆመው ዌስትሃም በአዲሱ አሰልጣኝ ኑኖ ስፒሪቶ ሳንቶ ስር ውጤታማ መሆን መጀመሩን በማውሳትም ዌስትሃም ሊቨርፑልን 2-1 እንደሚያሸንፈው ግምቱን አስቀምጧል። ቀጥሎ ደግሞ ክሪስ ሱተን ያነሳው የሳምንቱን ተጠባቂ ጨዋታ ቼልሲ ከአርሰናል የሚያደርጉትን ነው። ይህ በሊጉ አናት ላይ በሚገኙ ሁለት ቡድኖች መካከል የሚደረግ ጨዋታ በመሆኑ ለመገመት ከባድ ይሆናል። ባለፈው ሳምንት መድፈኞቹ ቶተንሃምን 4-1 በሆነ ሰፊ ውጤት አሸንፈዋል ሲል የጠቆመው ክሪስ ሱተን አሰልጣኝ ኤንዞ ማሬስካ ያላቸውን አስተሳሰብ ሳይቀይሩ ውጤታማ መሆን ጀምረዋል ሲልም አመልክቷል። ቡድኑ በማጥቃት ሆነ በመከላከል የተሻለ መሆኑን ቢያሳይም የሚፈተንበት ጨዋታ ይጠብቀዋል ነው ያለው። የሚኬል አርቴታው ቡድን የትኛውንም ቡድን ማሸነፍ እንደሚችል በቻምፒየንስ ሊግ ባየር ሙኒክን አሸንፈው ማሳየቱንም ጠቁሟል። ቼልሲ ጥሩ መንቀሳቀስ እየቻለ ቢሆንም ከመድፈኞቹ ጋር ለዋንጫ ይፎካከራል ብዬ አላስብም በማለት አርሰናል ጨዋታውን 2-0 እንደሚያሸንፍ የቢቢሲው እግር ኳስ ተንታኝ ክሪስ ሱተን አስቀምጧል። የተጠባቂውን የ13ኛ ሳምንት ጨዋታ ቼልሲ ከአርሰናል የሚያደርጉትን አስመልክቶ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የቻናላችን ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ እንድታግዙ እንጠይቃለን። ሰላም።